መጽሐፈ ሄኖክ ካልዕ የሄኖክ ምስጢር በመባል የሚታወቀው ድንቅ መጽሐፍ የሰው ልጅ ሊረዳው ከሚችለው በላይ የሆነው ሰማያዊ ምስጢራትንም ይገልጣል። ይህ መጽሐፍ ሄኖክ በሕይወት እያለ ወደ ሰማይ ተነጥቆ ያየው፣ መላእክትንም ያሳዩት፣ ፈጣሪም የነገረው ጥልቅ ጥበብንም ይዘግባል። ሄኖክ 365 ዓመታት በምድር ላይ ከኖረ በኋላ በታላቅ ክብር ወደ ሰማያት የተወሰደበት ጉዞ እንዲህ ይተረካል። ሄኖክ በቤቱ ተኝቶ ሳለ ሁለት እጅግ ግዙፋን መላእክት ተገለጡለት። ፊታቸውም እንደ ፀሐይ ያበራል፣ ዓይኖቻቸውም እንደሚነድ እሳት፣ ክንፋቸውም ከወርቅ የተሠሩ ነበሩ። እነዚህ መላእክት ሄኖክንም ወደ መጀመሪያው ሰማይ ወሰዱት። በዚያ የከዋክብት መገኛ፣ የበረዶና የዝናብ ግምጃዎች ቤቶችንም እንዲሁም እነዚህ የተፈጠሩ ክስተቶች የሚቆጣጠሩ መላእክትንም አሳዩት። ሁሉንም ነገር በሥርዓት በሕግ እንደሚሠራ ሄኖክ ተገነዘበ። ጉዞውንም ቀጥሎ የሄኖክ በሁለተኛውና በሦስተኛው ሰማይ ውስጥንም የሚገርሙ ነገሮችንም ተመለከተ። ሁለተኛ ሰማይ የእግዚአብሔር ትእዛዝ የጣሱ መላእክትንም የፍርድ ቀን የሚጠብቁ በጨለማ ታስረው አየ። ሦስተኛው ሰማይ ደግሞ በአንድ በኩል ለጻድቃን የተዘጋጀውንም ገነት አየ። በዚያ የማይጠወልጉ ዛፎችንም ጣፋጭ ፍሬያቸውንም አሉ። በሌላ በኩል ግን በምድር ላይ ክፉ ለሠሩ ድሆችንም ለበደሉ ፈጣሪ ለካዱ ሰዎች የተዘጋጀ የሚነድ የእሳት ቅጣትንም ተመለከተ። በአራተኛው ሰማይ ሄኖክ የፀሐይና የጨረቃ ጉዞ ተመለከተ። እነዚህ ብርሃናት በየቀኑ የሚወጣባቸውና የሚገቡባቸውንም በሮችንም አጠና። መላእክትንም ለሄኖክ የዘመን ስሌትንም የወራት የዓመታት አቆጣጠር ማስተማሩ። ይህ ክፍል የዓለም ጊዜ እንዴት እንደሚሰላ የሚያሳየው ሰማያዊ ሥርዓት ምን ያህል ረቂቅ እንደሆነ ያስረዳል። ሄኖክ ሰባቱንም ሰማያት አልፎ እግዚአብሔር ወደሚገኝበት ከፍተኛ ስፍራ ደረሰ። እዚያም እጅግ የሚያስፈራና የሚያስደንቅ የፈጣሪ ዙፋን ተመለከተ። በዙፋኑ ዙሪያ ክሩቤል፣ ሱራፌል ሌሊትና ቀን ቅዱስ 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 እያሉ ያመሰግናሉ። እግዚአብሔርንም ሄኖክንም ወደ ዙፋኑ አቅርቦ ዓለም ገና ሳይፈጠር በፊት የነበረው ምስጢርን ነገረው። ብርሃን ከጨለማ እንዴት እንደሚወጣ፣ ሰው ከምድር አፈር እንዴት እንደተበጀና የሰው ልጅ የወደፊት ዕጣ ፋንታ ምን እንደሆነ ገለጠለት። ሄኖክ እነዚህ ምስጢር በ366 መጽሐፍት ላይ እንዲጻፍ ታዘዘ። 30 ቀናት በሰማይ ቆይቶ ወደ ምድር በመመለስ ለልጆች ለትውልድ ሁሉ ትልቅ ምክርን ማስተላለፈ። በትዕቢትንም አትመላለሱ፣ ድሆችንም እርዱ፣ ፈጣሪ ፍሩ በማለት መከረ። በመጨረሻም ሄኖክ በታላቅ ብርሃን ተከቦ ለዘላለም ወደ ሰማያት ተወሰደ።